ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የኢትዮጵያ የጤና ባለሙያዎች የጀመሩት አድማ ዛሬ 3ኛ ቀኑ ላይ ይገኛል። የአብይ አህመድ አገዛዝ አድማውን በኃይል ለማስቆም ከፍተኛ የሆነ ዘመቻ ከፍቷል። በዚህም እስካሁን ባለው መረጃ 26 የጤና ባለሙያዎች 16 ዶክተሮችን ጨምሮ መታሰራቸው ታውቋል። በአንዳንድ ሆስፒታሎች ሙሉ በሙሉ የሥራ ማቆም አድማው መመታቱ ተገልጿል። የጤና ሚኒስቴር ባወጣው መግለጫ ደግሞ እየተካሄደ ያለው አመጽ በጥቂት ሰዎች የሚከናወን አብዛኛው የጤና ባለሙያ በስራ ገበታው ላይ እንደሚገኝ ገልጿል። በመሆኑም በመግለጫው ላይ መንግስት የሚመልሰው አንዳችም ጥያቄ እንደሌለ በጤና ጥበቃ ሚኒስቴር አማካይነት ተገልጿል። በአጠቃላይ 3ኛ ቀኑን የያዘው የጤና ባለሙያዎች ሀገራዊ አድማ አሁንም እንደቀጠለ ነው። ዝርዝር ጉዳዮችን ከዘውትር ተሳታፊያችን ጋር እንወያይበታለን። በጣም ነው ማመሰግነው። 3ኛ ቀኑ ላይ እንገኛለን። የመንግስት አፈና ተጠናክሯል። አድማውም በታቀደለት መሰረት እየተከናወነ ነው። ምን አዲስ ነገር አለ ዛሬ? መሳይ እንግዲህ የጤና ባለሙያዎች በጀመሩት አድማ ዛሬ 3ኛ ቀኑን ይዟል። በዚህ በዛሬው በ3ኛ ቀኑ የአድማ እንቅስቃሴያቸው ላይ አብዛኛዎቹ የሕክምና ተቋማት ከትናንትና ሳይገኙበት ውለዋል። አጠቃላይ በተለይ በዋናነት በአዲስ አበባ፣ በጎንደር፣ በባህር ዳር፣ በደሴ፣ በአዋሳ እና በወላይታ ሶዶ እንዲሁም በሌሎች አካባቢዎች ያሉ ሆስፒታሎች ከትናንትናው በባሰ መልኩ ዝር ሳይሉ ውለዋል። መንግስት በየቤቱ የዞረ ዶክተሮችን ወይም የጤና ባለሙያዎችን ወደ ሕክምና ማዕከላት ለማምጣት ጥረት አድርጎ ነበር። ያልተሳካለትም። ያሳዘነኝ ነገር ግን የጤና ባለሙያዎች ኃላፊነት ወስደው የድንገተኛ ቀዶ ጥገና ክፍል፣ የህፃናት ማዋለጃ ክፍልና እነዚህን ሕክምና የሚሰጡ የተፈቀደላቸውን የጤና አገልግሎት የሚሰጡ የህፃናት የጨቅላ ህፃናት ሕክምና ክፍል እንዲሁም የድንገተኛ ቀዶ ጥገና ክፍል እና የኢመርጀንሲ የሚባሉ የድንገተኛ ክፍሎችን ሕክምና የሚሰጡ ሐኪሞችን እና የጤና አጠቃላይ ባለሙያዎችን እዛው ሕክምና ማዕከላት በመሄድ ምን አርጉ እንደሚላቸው ሊገባኝ አልቻለም። እነዚህ ሰዎች ሕክምና በሆስፒታሉ ላይ ገብተው ሕክምና እየሰጡ ያሉ የሕክምና ባለሙያዎችን አስሮ ይዟቸው ሄዷልኝ። እነዚህ ከታሰሩ እኛ ከዚህ ምን እንሰራለን በማለት አብዛኛው ለሕክምና ማዕከላት አገልግሎት ሊሰጡ የሄዱ ዶክተሮች የሕክምና ማዕከሉን ትተው ወጥተዋል። በተለይ በሐዋሳ 2 የሕክምና ዶክተሮችን ስፔሻሊስቶችን የማህፀን ልዩ ስፔሻሊስት ሐኪምን በማሰር ሌሎችም ከሆስፒታሉ እንዲወጡ አድርጓል። አንደኛ ዶክተሮቹ ለምን አድማ አደረጉ? የሕክምና ማዕከሉ ወደ አገልግሎት መስጠት አለበት እያለ ሌሎችን ማሸነፍ ሲያቅተው ሐኪም ቤት ውስጥ ወይም ሕክምና ማዕከላት ውስጥ ያገኛቸውን ዶክተሮች ነው አፍኖ ይዟቸው የሄደው። ይህ በጣም ከመንግስት የማይጠበቅ በጣም ተራ ነገር ነው እያደረገ ያለው። በአጠቃላይ ግን እንደ አድማ ከታየ ግን ዛሬ 3ኛ ቀኑ የተሳካ አድማ ነበረ። መንግስት እንደሚለው አይደለም። አብዛኛዎቹ የሕክምና ማዕከላት ተዘግተው ነው የዋሉት፣ ጭር ብለው ነው የዋሉት። መሳይ እንግዲህ መረጃዎችን በዝርዝር ለመመልከት ያለው እንደ ተጀመረው ከመጀመሪያው ዕለት አንስቶ አድማ የመቱት ሆስፒታሎች የሕክምና ማዕከላት በአድማቸው ቀጥሏል። አንዳንዶቹ እንደውም ሙሉ በሙሉ ነው አድማውን የመቱት። ይሄ በመርሃ ግብሩ በወጣው መሰረት የተወሰኑ አገልግሎቶች ላይ አድማ ያልተመታባቸው አገልግሎቶች አሉ። እነሱ እንዲቀጥሉ ያደረጉትን አንዳንድ ሆስፒታሎች እነዛን የተለዩ አገልግሎቶችን ጭምር ነው በማቆም ሙሉ በሙሉ አድማ እያደረጉ የሚገኙት። አፈናውና እስሩ ተጠናክሮ ቀጥሏል። እንግዲህ አሁን አገዛዙ ጤና ባለሙያዎችን ውሳኔ እና በአቋማቸው መጽናታቸውን ለመስበር የሚችለውን ሁሉ እያደረገ ነው። በሚቆጣጠራቸው መገናኛ ብዙሃን መጠነ ሰፊ ፕሮፓጋንዳ እያካሄደ ነው። ምንም ነገር እንዳልተፈጠረ፣ ሁሉም አገልግሎት እየተካሄደ እንደሆነ፣ በጣም ጥቂት የሆኑ ጉዳዩ ያልገባቸው በሐሰተኛ መረጃ የተወናበዱት ካልሆነ በስተቀር አብዛኛው የጤና ባለሙያ በስራ ላይ ነው የሚል የቴሌቪዥን ፕሮፓጋንዳዎች በአገዛዙ ሚዲያዎች እየተላለፉ እንዳለ ነው የሰማነው። በተረፈ አብዛኛው አካባቢ አሁንም በአድማው እንደቀጠለ ነው ያለው። ቀጣዩ ምን ሊሆን ይችላል ወደ ኋላ ላይ ያነሳለሁ። ነገር ግን እየታሰሩ ነው ያሉት። ለምሳሌ የመተማ ሆስፒታል ዋና ዳይሬክተር እንደዚሁ መታሰሩ ተሰምቷል። ምክንያቱ ደግሞ አድማ የመቱትን የሆስፒታል ሰራተኞች ስም ዝርዝር አሳልፈ ስጠን ብለውት ፈቃደኛ ባለመሆኑ የሆስፒታሉን ዳይሬክተር አፍነው መውሰዳቸው ነው የተሰማው። ሌላው በሐዋሳ ዩኒቨርሲቲ የአመራሮቹ ተስፋ የቆረጡ ነው የሚመስለው። አዲስ ቅጥር አውጥተዋል። በስራ ገበታ ላይ ባልተገኙት ምትክ ሌሎች አዳዲስ ለመቅጠር
ጋር እንደዚሁ ቅጥር ማውጣታቸውን ነው የሰማነው። በወላይታም በተመሳሳይ ነው። ማምሻውን የሰማነው የጤና ሚኒስቴር መግለጫም አለ። መግለጫው እጅግ የሚያሳፍር ነው። እውነት ለመናገር አገዛዙ የህዝብ ጥያቄ ነው። ምክንያቱም የጤና ባለሙያዎች የህዝብ ናቸው። ህዝብን ነው የሚያክሙት። የህዝብ ጥያቄ መሆኑ እየታወቀ ምንም እንዳልተፈጠረ ነገር አድበስብሶ ለማለፍና ለማደናገር ድፍን ያለ መግለጫ ነው ያወጣው። ማናለብኝነት እብሪትና ትቢት የተሞላበት መግለጫ ነው ከጤና ሚኒስቴር የወጣው። እንደውም አንዳንዶች በቀጥታ በአብይ እጅ የተጻፈ መግለጫ ሊሆን እንደሚችል ነው። ምክንያቱም የሱ ቋንቋዎችና የሱ የእብሪት አነጋገሮች ናቸው በመግለጫው ላይ የተንጸባረቁት። ለማንኛውም በዚህ መልኩ ነው ጤና ሚኒስቴር መግለጫውን ያወጣው። አድማውን ግን ሊቀለብሱት ወይም ሊያስቆሙት አልቻሉም። በኃይልና ከጤና ሙያ ጋር ምንም ግንኙነት የሌላቸውን ካድሬዎች አገልግሎቱን እንዲሰጡ እያደረጉ ነው የሚገኙት። አደገኛ ጨዋታ ነው አገዛዙ እየተጫወተ ያለው። እስቲ እዚህ ላይ ምን ማለት ይቻላል? መሳይ የጤና ጥበቃ ሚኒስቴር የሰጠው መግለጫ ይሄ የብሽሽቅ ፖለቲካ የሚመስል ነገር ነው መግለጫ የሰጠው። በእርግጥ እሱ መጣፊያው አጥሮታል። መንግስት መጣፊያው አጥሮታል። ለጤና ባለሙያዎች የጠየቁትን 12 ጥያቄዎች መመለስ በማይችልበት ደረጃ ላይ ስለሆነ ብቻ ሳይሆን እነዚህን ጥያቄዎች ለጤና ባለሙያዎች ምላሽ ቢሰጥ ሌላው የኢትዮጵያ ሕዝብ ከነሱ ያልተናነሰ መከራ ውስጥ ስለሚገኝ የጤና ባለሙያዎችን ጥያቄ ቢመልስ ሌሎችም ጥያቄ አንስተው አገሪቱን ወደ ብጥብጥ ይወስዷታል የሚል ጋር ስላደረበት ጭምር ነው አሁን ያድበሰበሰ መግለጫዎችን የነሱን ጥያቄ ዕውቅና ባለመስጠት ብቻ ሳይሆን እጅግ በጣም ንቀት የተሞላበት እና ከኛ ባይናችን ካየነው በእጃችን ከዳሰስነው እውነት እጅግ በጣም የራቀ ሐሰት ብቻ ሳይሆን ኩሸት የሆነ መረጃ ከውሸት በላይ ኩሸት የሆነ መረጃ ነው የሰጠው። ምንድነው ለማለት የፈለገው የጤና ጥበቃ ሚኒስቴር ምናልባት ሚኒስቴር መስሪያ ቤቱ ላይሆን ይችላል፣ ፖለቲከኞች የጻፉት ነው የሚመስለው አንተ እንዳልከው። ነገር ግን አብዛኛው የጤና አገልግሎት ክፍት ሆኖ አብዛኛው ባለሙያዎችም በሕክምና ማዕከላት የህብረተሰቡን ፍላጎት ያሟሉ ነው የሚል መግለጫ ነው የሰጡት። እኔ እንግዲህ ዛሬ በተለያዩ የሕክምና ማዕከላት ተንቀሳቅሼ ለማየት ሙከራ አድርጌያለሁ። ይሄ ፍጹም ሐሰት ነው። አብዛኛዎቹ እንደውም ከትናንትናው የባሰ የሕክምና ማዕከላት ጭር ብለው ነው ያሉት። ሁለተኛ በጣም ጥቂት በጣት የሚቆጠሩ የሕክምና ባለሙያዎች በፖለቲካ በተጠለፉ ሚዲያዎች የኢትዮጵያን ሰላም አንድነት የማይፈልጉ ሚዲያዎች አልፈው የነሱን አጀንዳ ለማስፈጸም እንቅስቃሴ በማድረጋቸው እነሱ ምናልባት ከስተታቸው የሚማሩበትን መንገድ እንከተላለን የሚል መግለጫ ነው ያወጣው። በአጠቃላይ ግን እነሱ ባሉት መንገድ መግለጫ በሰጡበት መንገድ ሳይሆን አድማው በጣም በጠነከረ ሁኔታ ዛሬ ሙሉ ቀን ሆስፒታሎች ጭር ብለው እንደዋሉ ነው መረዳት የቻልኩት መሳይ። ነገር ግን በጣም የገረመኝና ያሳዘነኝ ነገር በተቋሙ ላይ መገኘት ያልቻሉ የሕክምና ዶክተሮች አንደኛ ከህግ አኳያና ከሞራል አኳያ አያስኬድም ይላሉ። አድማ ማድረግ ቃል ኪዳን የገቡበት ነገር ነው። አድማ አለማድረግ ህብረተሰቡን ለማገልገል ሲመረቁ ቃል ኪዳን የገቡበት ሙያ ስለሆነ ይህን ማድረጋቸው በህግም ተጠያቂ ናቸው ይላል። እንግዲህ እየተራባችሁ እየታረዛችሁ መንግስት እየጨቆናችሁ መብታችሁን ጥያቄያችሁን ሳይመልስ ዝም ብላችሁ እኛ በመንሰጣችሁ ድርጎ ብቻ ኑሩ ብሎ ሲል ህገ መንግስታዊ መብት ነው ብሎ የራሱን ጥቅም ብቻ ለማስከበርና የሐኪሞቹ ለምንድነው ይህ ጥያቄ ያልተመለሰልን የሚል ጥያቄ ማቅረብ እንደማይችሉ ይህም ህጋዊ መብት እንደሌላቸው አድርጎ ለማቅረብ ሙከራ አድርጓል። ማስፈራራቱ ጥይት መጀመሪያ አካባቢ ተተኮሰባቸው። እዛ አካባቢ ያሉ የደህንነት አካላትና የታጠቁ ኃይሎች በማዕከላት በጤና ማዕከላት ሂደው በማስፈራራት ሰልፍ እንዳያደርጉ ወይንም አድማ እንዳያደርጉ አፍነው ከቅጥር ግቢ ውስጥ እንዳይወጡ ለማድረግ ጥረት ቢያደርግም ይሄን ሁሉ ሰባብረው ከወጡ በኋላ አሁን ደግሞ አንተ እንዳልከው በሐዋሳም ይሁን በተለያዩ አካባቢዎች ያሉ ሆስፒታል የሚሰሩ ዶክተሮችን ከግቢ ውስጥ እያፈኑ በመውሰድ አንዳንዶችንም በየቤታቸው እየዞሩ እያፈኑ በመውሰድ የት እንደሚወስዷቸው አይታወቅም። ይባስ ብሎ ዛሬ ጥቁር አንበሳ ሆስፒታል የኢንተርን ተማሪዎች እዛ ያሉ ሳብ ስፔሻሊስት የሚማሩና ስፔሻሊስት የሚማሩ ዶክተሮች እዛው እያደሩ የሚማሩ ተማሪዎችን አስወጥተው ከየመኖሪያ ዶርማቸው ውስጥ አስወጥተው አካባቢውን ቆላልፈው ወጥተዋል። መንግስት ምን እንደሚፈልግ ራሱ እኔ ግራ ነው እየገባኝ የመጣው። ምክንያቱም እነዚህ ሰዎች ከሆስፒታል ውስጥ ማደሪያ ያላቸው እነሱን አስወጥቶ የሕክምና ማዕከሉን አገልግሎት እንዴት ሊሰጥ እንደሚችል እኔ ግራ ነው የገባኝ። አጠቃላይ ግን መንግስት የሰጠውን መግለጫ ፍጹም ሐሰት ነው። የተፈጠረውም ነገር እነሱ ባሉት መንገድ ሳይሆን አጠቃላይ በአንድ ድምጽ ሆነው አድማውን እያደረጉ እንደሆነ ነው ለማየት የቻልኩት መሳይ። እንግዲህ በህብረተሰቡም
የጤና ባለሙያዎችን እንቅስቃሴ በመደገፍ ይመስላል። ለምሳሌ ንፋስ መውጫ በደቡብ ጎንደር የታሰረባቸውን የሕክምና ባለሙያ ለማስፈታት ታካሚው ተገልጋዩ ማህበረሰብ ነው ነቅሎ ወጥቶ ሆስፒታሉን በመክበብ ለማስፈታት ጥረት እያደረገ እንዳለ ነው የሰማነው። ስለዚህ ህብረተሰቡ እየተቀላቀለ ነው። በእንጅባራ ዶክተር ጸጋይ ታምር የተባሉ የእንጅባራ ሆስፒታል ባለሙያን በአገዛዙ ታስረው የነበሩትን እኚህን ባለሙያ ህብረተሰቡ ባደረገው ተቃውሞና ከፍተኛ ጫና ምክንያት ወዲያውኑ እንዲፈቱ ነው የተደረገው። ስለዚህ ህብረተሰቡ ጫን ብሎ ከመጣ ከሐኪሞቹ ጎን ከጤና ባለሙያዎቹ ጎን ከቆመ አገዛዙ ጀመረውን የኃይል እርምጃ ሊያቆም እንደሚችል ነው ፍንጭ የታየውና እዚህ ላይ የህብረተሰቡ ተሳትፎ ሌላው ማህበረሰብ ክፍል ከጤና ባለሙያዎች ጎን መቆሙ ውጤት ሊኖረው እንደሚችል ያመላከተ እርምጃ ነው ማለት ይቻላል። እንግዲህ ከጤና ሚኒስቴር መግለጫ ጋር በተያያዘ በሞራልም በህግም ተጠያቂ የሚያደርግ እርምጃ ነው የወሰዱት። ምናልባት ጥያቄ እንኳን ቢኖራቸው ስራቸውን እየሰሩ መጠየቅ ይችላሉ ነው። ይሄም ምናልባት እንደው አገዛዙ ምን ያህል ህሊና በሌላቸው ሞራል በሌላቸው ምን ተፍረት በሌላቸው ይሉኝታ በሌላቸው ሰዎች እንደተሞላ ማረጋገጫ የሚሆን ይመስለኛል። ላለፉት 6 ዓመታት ስራቸውን ሳያቋርጡ ሲጮሁ ሲጠይቁ ቆይተዋል። እኮ የመጨረሻ አልመልስም ጆሮ ዳባ ልበስ በሚል ለጥያቄዎቻቸው ጀርባውን ሲሰጥ የወሰዱት እርምጃ እንጂ ላለፉት 6 ዓመትማ ስራቸውን ሳያቋርጡ እየተቸገሩ በከፍተኛ ጉስቁልና ውስጥ ሆነው እኮ ጠይቀዋል። ምንድነው ከዚህ በኋላ ሊያደርጉ የሚችሉት? እንዲህ አይነት ነገር ሆን ተብሎ የሌላው ማህበረሰብ ድጋፍ እንዳይሰጥ በአገዛዙ በኩል በቅቢጸ ተስፋ የሚመጣ መከራከሪያ ወይም ምክንያት ነው ማለት ይቻላል። ለማንኛውም አገዛዙ መልስ አይሰጥም፣ ውሳኔውን አሳውቋል። ምን ሊሆን ይችላል? መልካም መሳይ በትናንትናው ዕለት የጤና ጥበቃ ሚኒስቴርን ጨምሮ በርካታ የመንግስት ከፍተኛ ኃላፊዎች በደብረ ዘይት ከተማ ይህን ችግር ለመወያየት ሂደዋል የሚባል መረጃ ደርሶ የነበረ እና በተወሰነ ደረጃ ጥያቄዎቻቸውን ለመመለስ ጥረት ያደርጋሉ። እንደው ትንሽም ቢሆን እንደው ከ12ቱ ካነሱ ጥያቄዎች እንደው 3-4ቱን ጥያቄዎች ለመመለስ ጥረት ያደርጋሉ የሚል ተስፋ ነበረኝ። ነገር ግን መንግስት እልህኛ መንግስት ሆኗል። ንቀት የተሞላበት መግለጫ ነው የሰጠው። ይህ መግለጫ በእውነት ለነዚህ ሐኪሞች አይገባም ነበረ። የኢትዮጵያ የጤና ባለሙያዎች በአጠቃላይ በጣም ፍጹም በጨዋነት 6 ዓመትና 7 ዓመት በተደጋጋሚ ስራቸውን ሳያቋርጡ በጣም ባልተመቻቸ ሁኔታ የነሱ ደሞዝ የነሱ ጥቅማ ጥቅም ብቻ አይደለም፣ በጣም ሆስፒታሎች የሚሸቱ ቀለም ያልተቀቡ መሳሪያዎቹ በሙሉ ያረጁ በአጠቃላይ ለሕክምና አገልግሎት የሚውሉ ቁሳቁሶች ያልተሟሉበት መንግስት ትኩረት ያልሰጠው ተቋም ላይ ራሳቸውን ጎድተው እየኖሩ እና አገልግሎት እየሰጡ ህብረተሰቡን በርካታ የጤና ችግር ያለባቸውን ሰዎች ወደ ጤንነት እየመለሱ አንዳንዶችንም መሳይ በጣም የሚያሳዝነውና በጣም የሚያስገርመው ነገር ደግሞ በርካታ ሐኪሞች አንዳንዶቹ በሽተኞች ምናልባትም 4,000 ብር ይዘው መጣው 5,000 ብር ከተባሉ ከኪሳቸው አወጣው የጎዶላቸውን እየሞሉ ነው። እነዚህን ከገጠር የመጡ ጤናችን ያየነው ነገር ነው። ያረጋውያን ሲመጡ ገንዘብ የሌላቸው ሰዎች ሲመጡ ከኪሳቸው እያወጡ የሀገርና የወገንን ፍቅር በራሳቸው በጎዶላቸው እንኳን ገንዘብ እየሞሉ ሲያክሙ የነበሩ ሐኪሞች የነበሩ ዶክተሮች ምን ማለት ነው? እየሰሩ ጥያቄዎቻቸውን ማቅረብ ይችላሉ ማለት ምን ማለት ነው? ለምን ያክል አመት ጥያቄ ሲያቀርቡ ነው መልስ የሚያገኙት? ይሄ አይደለም መንግስት ጥያቄያቸውን ላለመመለስ ይፈለገበት ዋነኛ ምክንያት የነሱን ጥያቄ መመለስ ስላቃተው አይደለም። ጥያቄዎችን መመለስ በተቋማት አመጽ እንደሚያስነሱበት ያውቃል። ምክንያቱም ሁሉም የኢትዮጵያ ሕዝብ ከፍተኛ ጉዳት ላይ ነው ያለው። ከፍተኛ ችግሩ ስላለ በቋፍ ላይ ስላለ እየጠበቀው ያለው ነገር አለ። ምልክቶችን እያየን ነው። አንተ እንዳልከው በጎንደር አካባቢ ዶክተሮችን አፍነው ሊወስዱ ሲሉ ህብረተሰቡ ወጥቶ ተከላክሎ ወደ ከስራትና ከድብደባ ካፈና ነፃ ማውጣት ችሏል። ሁሉም ኢትዮጵያዊ አገልግሎት የሚሰጣቸውን ዶክተሮችን ቢጠብቅና አብሮ አድማውን ተቀላቅሎ በመንግስት ላይ አድማ ቢያደርግ መንግስት አንድ ቀን አይቆይም። ምናልባትም ከ2 ዓመት በፊት የፋኖ ኃይሎች ከ5 እና ከ6 ዓመት በፊት ደግሞ በኦሮሚያ ክልል ከኦነግ ሸኔና ከፋኖ ከሚያደርጉት የትጥቅ ትግል በላይ እጅግ በጣም የሚያስፈራው የከተማ ወይም የሰላማዊ አመጽ ነው። ከዚህ በላይ እኮ ከቤት ውስጥ አድማ ከማድረግ በተጨማሪ ሰላማዊ ሰልፍ ወጥቶ በመንግስት ላይ ተቃውሞ ማንሳትንም እጅግ በጣም የሚያስፈራውና ስልጣኔን በአጭር ጊዜ ውስጥ አጣለው የሚል ሐሳብ ስለገባው ነው። ማንኛውንም ጉልበቱንም ገንዘቡንም ሰራተኛውንም ደህንነቱንም ፖሊሱንም አሰማርቶ በከተሞች ላይ ከፍተኛ የሆነ ጭካኔያዊ ተግባር እየፈጸመ ዶክተሮችን አገር 20 ምናምን ዓመት 25 24 ዓመት ያስተመረቻቸውን 10 እና 15 ዓመት በስራ ልምድ ያላቸውን ሐኪሞችን
እንደ ተራሰው አፍኖ ወስዶ ገርፎ በየጎዳናው እየደበደበ እየወሰደ ጣላቸው ቢገጭ ጨዋ ለሆኑ የጤና ባለሙያዎች ይሄ አይገባቸውም ነበር። የኢትዮጵያ ሕዝብ እንደው የነዚህን ችግር አይቶ ለራሱ ብሎ ሳይሆን እንደው ለነዚህ በጣም ጨዋ ለሆኑ ሐኪሞች እንኳን ዛሬ ከነሱ ወገን ቆሞ አብሮ ሊከሰት እንደሚችል አይታወቅም። በአጠቃላይ ግን በአንዳንድ ቦታዎች ላይ የሚታዩት እንቅስቃሴዎች መንግስትን በጣም እንዳሰቡትና አሁንም ከፍራት ቆፈኑ ያልወጣ መሆኑን ከመግለጫው ላይ መረዳት ችያለሁ። መሳይ እንግዲህ የጤና ሚኒስቴር መግለጫ ማለት ያው የመንግስት አቋም የተንጸባረቀበት ማለት ነው። አንደኛ ችግራቸውን ንቀትም ያለበት ነው። እነዚህ 7 ዓመት በሕክምና ማዕከላት በሕክምና ዩኒቨርሲቲዎች ገብተው ትምህርቱን ቀን ከሌሊት ተከታትለው ወደ ሙያው የገቡ ናቸው። በአጠቃላይ ከእድሜያቸው ከ19 እና 20 ዓመት በላይ በእውቀት በተለያዩ የእውቀት ማዕከላት ውስጥ ገብተው ያሳለፉ ናቸው። ከራሳቸው አልፎ ወገንን የሚጠቅሙ ለወገን ተርፉ ናቸው። እነዚህን የጤና ባለሙያዎችን ንቀት ባለው መልኩ በሐሰተኛ መረጃ የተወናበዱና ጥፋትን ዓላማቸው ያደረጉ ናቸው ብሎ በዚህ መልኩ መግለጹ በራሱ የበለጠ ቁጣን የሚቀሰቅስ ነው። እነዚህ ዶክተሮች እነዚህ የጤና ባለሙያዎች በዚህ ደረጃ ሊገለጹ የሚገባቸው አይደለም። ጥያቄያቸውን ዕውቅና ላለመስጠት አገዛዙ የሄደበት ርቀት በራሱ ሌላ ተቃውሞ የሚቀሰቅስ ነው። ድፍን ያለ አመለካከታቸው በሙሉ ምናልባትም ከዚህ ጀርባ ሌሎች ኃይሎች አሉ ብለው ነገ ከነገ ወዲያ በሕግና በሽብር ወንጀል ለመክሰስ እየተንደረደሩ እንዳለ የሚያሳይ የሚያመላክት መግለጫ ነው እየተሰጠ ያለው። ለማንኛውም የጤና ባለሙያዎቹ ማህበር ቦርድ ዛሬ መግለጫ ሰጥተዋል። ሙሉ ለሙሉ የስራ ማቆም አድማ ለመምታት መዘጋጀታቸውን ገልጸዋል። ስለዚህ በጠበቀ ቁጥር የበለጠ በመቱት ቁጥር የበለጠ እየተጠናከረ የሚመጣ አድማ መሆኑን ነው እያየን ያለ ነው። የተለያዩ ተቋማት አምነስቲ ኢንተርናሽናልን ጨምሮ ኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶች ከሐኪሞቹ ከጤና ባለሙያዎቹ ጎን በመቆም መግለጫ እየሰጡ ይገኛሉ። አገዛዙ በዚህም በግራ በቀኝም እያደረገ ያለው ትክክለኛ እንዳልሆነ በተለያዩ አካላትም እየተገለጸ ይገኛል። ለማንኛውም የጤና ባለሙያዎች ማህበር ቦርድ አገልግሎትን ሙሉ ለማቆም ውሳኔ ላይ መድረሱን አስታውቋል። ምን ሊደረግ ነው እንግዲህ? አሁን ያሉትም አገልግሎቶች በተወሰነ ደረጃ እነሱም ይቆማሉ ነው እንግዲህ ከመግለጫው መረዳት የሚቻለው። በአንዳንድ ሆስፒታሎች እኮ ሙሉ በሙሉ ተቋርጠዋል። ጎንደር እኮ ሙሉ በሙሉ ተዘግቷል። በአንተ በጠቀስካቸው ቅድም ከተሞች ላይ ያሉ ሆስፒታሎች እኮ እነዚህ የተፈቀደላቸው ለጊዜው በግማሽ ደረጃ አድማ እናደርጋለን፣ ግማሹን አገልግሎት ደግሞ ኢመርጀንሲ ስለሆነ ወይም ድንገተኛ ስለሆነ በርካታ ሰው ሊሞትበት የሚችለው በመኪና አደጋ ከፍተኛ ደም የሚያስፈልገው የህይወት አድን ስራዎች ላይ በወሊድ የሚመጡ እናቶችን አናቆምም ብለዋል። ይሄ እኮ ከሙያ ስነ ምግባር እኮ በጣም ትልቅ ስራ ነው የሰሩት እውነት ለመናገር። ነገር ግን መንግስት እኔ ዶክተሮች ወደ ሆስፒታል እንዲመለሱ ነው ወይስ ሙሉ በሙሉ እንዲቀሩ ነው የፈለገው? አልገባኝም። ሁለተኛ የህክምና ባለሙያዎችን ለመከፋፈል ነው ጥረት ያደረገው። አንዳንድ ይላል በጎ ህሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባቡ እንዲያከናውኑ የሚኒስቴር መስሪያ ቤታችን በዚህ አጋጣሚ ጥሪ ያቀርባል። በጎ ህሊና ያላቸው በጎ ህሊና የሌላቸው ዶክተሮች አሉ ማለት ነው። ህሊናን በብልጽግና ፓርቲ ነው የዶክተሮች ህሊና የሚመዘነው። በጣም አሳፋሪ ነገር እኮ ነው እውነት ለመናገር። እነዚህ ሐኪሞች እኮ አገራቸውን ስለወደዱ ህዝባቸውን መካስ ስላለባቸው ሳይማር ያስተማረን ማህበረሰብ እናገልግል፣ እየተራብንም ቢሆን እናገልግል ብለው ለበርካታ ዓመታት ጥያቄ ሲያቀርቡ የነበሩና ፍጹም ጨዋ ሐኪሞች መሆናቸውን እኮ አስመስክረዋል። $100 የማይሞላ ገንዘብ በወር እያገኙ ምናልባት ባለፈው ባደረግነው ኢንተርቪው ላይ ሚስቴ ወልዳ በሽሮ ነው ያረስኳት፣ ጠቦት ትንሽ በግ እንኳን ገዝቼ ሚስቴን ማረስ አልቻልኩም ያለ ዶክተር ከዚህ በላይ ጨዋነት የት ሊመጣ ነው? ህሊና የሌላቸው ዶክተሮች ናቸው ብሎ መጥቀስ ምን ማለት ነው? ይሄ ከባድ ንግግር እኮ ነው እውነት ለመናገር። የበለጠ ሐኪሞችን ብቻ ሳይሆን የኢትዮጵያን ህዝብ የሚያስቆጣ ነገር ነው የተናገሩት። ሌላው ደግሞ የተሳሳቱ ፖለቲካ አጀንዳ የያዙ የሚዲያ አካላት ወይም ዩቲዩበሮች ጋር በእነሱ ተጠምዝዘው ይላል። ሐኪሞች ናቸው። በርካታ የፖለቲካ እና የኢኮኖሚ የማህበራዊ አጠቃላይ የብዙ ነገሮች ዕውቀት ያላቸው ለበርካታ ዓመታት ልጅነታቸውን በትምህርት ያሳለፉ ሐኪሞቹ ነው እያለ እነሱን ከሚዲያ ከፍተው ከሚንቀሳቀሱ በታች አድርጎ ማንም የሚችል ሐሳባቸው ማንም ሊጠመዝዘው የሚችል ናቸው ብሎ በእነሱ ላይ ንቀት የሚመስል መግለጫ ነው ያወጣው። ነገር ግን ዶክተሮቹ በደንብ ጠንቅቀው ያውቁታል። ሐኪሞቹ አጠቃላይ በኢትዮጵያ ያሉ የጤና ባለሙያዎች ያለውን የመንግስት ስርዓት አቅም
በደንብ ጠንቅቆ ያውቁታል። ይህም መግለጫ የሰጠው በማሸማቀቅ በማስፈራራት መከፋፈልን መሰረት ያደረገ ልዩነት እንዲፈጠርና የተወሰኑትን ወደ ሕክምና ማዕከላት ለማምጣት ሆን ብሎ ያደረገው ነገር መሆኑን ሐኪሞች ያውቁታል። አንተ እንዳልከው በሐዋሳ ከተማና በተለያዩ አካባቢዎች ላይ አዲስ ቅጥር ደብዳቤ ለጥፏል ተብሏል። ከየት ያመጣውን የትኛው ሕክምና ማዕከላት ያሰለጥናቸው እነዚህ ስፔሻሊስትና ሳብ ስፔሻሊስት ሐኪሞች እኮ በኢትዮጵያ 5000 አይሞሉ። እነዚህ ሰዎች ቢያቋርጡ እነዚህ 5000 ዶክተሮች ሐኪሞች ሳብ ስፔሻሊስቶች ቢያቋርጡ ከየት አመጣ ነው ማስታወቂያ የሚለጥፈው? ይሄ ማስታወቂያ እነሱን ለማስፈራራት እና ለማንገራገር የታሰበ ነው እንጂ የትም አይደርስም። እነዚህ ሐኪሞች ሙሉ በሙሉ ከቤታቸው ቁጭ ቢሉ አይደለም ለ5 ቀንና ለ6 ቀን ለ5 ወርና ለ6 ወር ቁጭ ቢሉ እንኳን መንግስት ነው ተጎጂ የሚሆነው፣ እነሱ ተጎጂ አይሆኑም። እነሱ እኮ ከግል ሕክምና ማዕከላት እኮ ገብተው የግል ደሞዝ እያገኙ የከፍተኛ ደሞዝ እያገኙ መስራት የሚችሉ በየትኛውም የግል ሕክምና ማዕከላት እጃቸውን ስሞ ሊቀበላቸው የሚችል ተቋም ያለበት ሀገር ላይ ያለ ነው። ስለዚህ ህዝብን እናገልግል ብለው ራሳቸውን ዝቅ አድርገው በሰሩ መንግስት እንደገና ጢባጢቤ ሊጫወትባቸው አይገባም። ይህንን እኛ ስላልን ወይም የሚዲያ ማዕከላት ወይም የሚዲያ ዩቲዩበሮች ወይም አጠቃላይ የመንግስት እንዲወድቅ ወይም ከስርዓቱ እንዲገረሰስ የሚፈልጉ ሚዲያዎች አሉ ብሎ ቢናገርም በእነዚህ ተጠምዝዘው ሐሳባቸውን ወደ ኋላ የሚሉ ሰዎች እንዳልሆኑና አጠቃላይ እንግዲህ በተደጋጋሚ ብያዋለሁ የነብሩን ጭራ ይዘውታል። ሲለቁት ራሳቸውን ዙሮ እንደሚነክሳቸው ስለሚያውቁ አሁንም በአቋማቸው እንደጸኑ ነው ማየት የቻልኩት መሳይ። እንግዲህ የጤና ባለሙያዎች ማህበር ቦርድ ሙሉ ለሙሉ አገልግሎት ለማቆም ውሳኔ ላይ መድረሱም ተመልክቷል። ስለዚህ አንዳንድ የአስቸኳይ ድንገተኛና ነፍስ አድን ሕክምናዎች እንዳይቋረጡ ተደርጎ የከፊል ስራ ማቆም አድማ ነበረ ሲካሄድ የቆየው። አሁን ላይ በጤና ባለሙያዎች ላይ እየደረሰ ያለው እስርና እንግልት ባለመቆሙ ሙሉ በሙሉ ስራ ወደ ማቆም መሄዳቸውን ነው እንግዲህ መሰረት ሚዲያ ደረሰኝ ባለው መረጃ ላይ የተጠቆመው። ለመርሃ ግብሩም ተዘጋጅቶ መሰራጨቱንም ነው የተመለከተው። ሙሉ በሙሉ ማቆም ሲባል በጣም ብዙ ነገሮች ናቸው የሚስተጓጎሉት። አገዛዙ በልህና በማደናገር ይህንን የጤና ባለሙያዎቹን ጥያቄ ለማድበስበስና ለማስቆም የሚያደርገው ጥረት የበለጠ በጤና ባለሙያዎቹ ላይ ወደሚቀጥለው በጣም ከፍተኛ ጽናትና ትዕግስት ጥንካሬ ወደሚጠይቀው የአጠቃላይ ስራ ማቆም አድማ እንዲገቡ እያደረጋቸው ነው ያለው። እስቲ በሂደት የምንከታተለው ይሆናል። ነገር ግን ሌሎች የህብረተሰብ ክፍሎች እንግዲህ ምንድነው አሁን እየተጠበቀ ያለው? ከጤና ባለሙያዎቹ የከፋ የኑሮ ሁኔታ ውስጥ ያሉ ጉስቁልና ውስጥ ያሉት በልቶ ማደር ፈጽሞ እየታሰበ እንዳልሆነ እየገለጹ ያሉት የህብረተሰብ ክፍሎች ምንድነው የሚጠብቁት? እንደሰማነው ከሆነ ታክሲዎችም የመምህራንም በእርግጥ እየተነጋገሩ ነው። መቼ ነው የሚለው ነገር ያው ነገሩ ተደራጅቶ ሲያልቅ ሊያደርጉት እንደሚችሉ ይጠበቃል። ነገር ግን ዝምታው በዛ። የጤና ባለሙያዎቹን ነጥሎ እርምጃ ለመውሰድ እያደረገ ያለው ጥረት የሌላው የህብረተሰብ ክፍል ከጎናቸው ካልቆመ በስተቀር የአድማውም ሆነ አጠቃላይ የጤና ባለሙያዎቹ ጥያቄ ምላሽ ሊያገኝ አይችልም። ምንድነው እየተባለ ያለው? በአንዳንድ ቦታዎች ላይ ጠንከር ያለ ተቃውሞ ለማድረግ ዝግጅት ላይ እንዳለ መረጃዎች ደርሰውኛል። በተለይ አዲስ አበባ ከተማ ውስጥ ያሉ የታክሲ አሽከርካሪዎች አጠቃላይ በውስጥ ለውስጥ እየተነጋገሩ እንደሆነ መረጃዎች ደርሰውኛል። መንግስት ደግሞ በዛው ልክ ታክሲ እንቅስቃሴ ሲቆም ምን አይነት ጉዳት ሊደርስበት እንደሚችል ጠንቅቆ ስላወቀ መንግስት በሰሞኑ ምንም ስራ የለውም፣ ሌላ ስራ የለውም። ሀገሪቱን እያስተዳደረ አይደለም። በከተሞች ላይ የደህንነት ከፍተኛ የደህንነት ኃይል መድቦ ነጭ ለባሽ ደህንነት መድቦ በአጠቃላይ የፖሊስ የአድማ ብተና የከተማ አድማ ብተና የፌዴራል ፖሊስ የቀይ ቦኔት ያደረጉ ወታደሮች በከተማው ላይ ህዝቡ እንዲፈራና እንዲሰጋ ምንም አይነት እንቅስቃሴ ቢደረግ እንፈጃቸዋለን የሚመስል እንቅስቃሴ በከተሞች እያደረገ ነው። ይህን እያደረገበት ያለው ዋነኛ ምክንያት ስጋቱ ጫፍ የደረሰ በመሆኑ ህዝቡ ይህን ተረድቶ ከስጋት የመነጨ ማስፈራራት እንደሆነ ተረድቶ አድማውም መቀላቀል ለሚመጣው ትውልድም ይሁን ለራሳችን አሁን ላለው ትውልድ ከፍተኛ የሆነ ጥቅም እንዳለው አውቆ ማህበረሰቡ እንቅስቃሴ ማድረግ እንዳለበት ነው። አለዚያ ግን ምናልባት ይሄ የጤና ባለሙያዎች እንቅስቃሴ ከዚህ በፊት የዛሬ 4 ወርና 5 ወር አካባቢ የመርካቶ ነጋዴዎች ያደረጉትን አድማ መንግስት ምን ያክል እንዳስጨነቀውና ሌላው ማህበረሰብ ትብብር ባለማድረጉ ምክንያት እነዚህ ነጋዴዎች የናንተ ችግር የኛ ችግር ነው፣ መንግስት እየጣለባቸው ያለው እያቃጠለባቸው ያለው የንግድ ተቋማት እየጣለባቸው ያለው ግብር መድሎና መገለል ዘር መሰረት ያደረገ መድሎና መገለል እያደረሰባቸው
ስለሆነ የናንተ ችግር የኛም ችግር ነው። ከነጋዴው ማህበረሰብ ጋር ባለመቆሙ አዲስ አበባ ከተማ ላይ እንደፈለገ መንግስት የፈለገውን ዋጋ እንዲጨምር፣ ነዳጅም ሲጨምር ዝም ተባለ። ውሃ፣ መብራት፣ የስልክ አጠቃላይ የትራንስፖርት፣ የእህል ዋጋ፣ የሸቀጣ ሸቀጦች ዋጋ በምን ያክል ደረጃ ከዛሬ 5 ወርና 4 ወር በፊት ከነበረው በእጥፍ ጨምሮ ህብረተሰቡ ከእንቅርት ላይ ጆሮ ደግፍ የሆነ የኑሮ ውጣ ውረዱ ሲገባ ያኔ ብንተባበር ኑሮ የሚል ቁጭት ዛሬ እንደሚያድርበት ምንም ጥርጥር የለውም። አሁን ደግሞ ሁለተኛ እድል መጥቷል። ይሄን ሁለተኛ እድል ለምን ህብረተሰቡ መጠቀም እንዳልቻለ ለኔ ግራ ነው እየገባኝ ያለው። በእርግጥ ቅድም እንደነገርኩ ውስጥ ለውስጥ እየተሰሩ ያሉ ስራዎች አሉ። በከተሞች ላይ የታክሲ አሽከርካሪዎች ማህበር መምህራን ሳይቀሩ ውስጥ ለውስጥ እየተነጋገሩ ነው። አጭር ጊዜ ውስጥ ከሰኞ ጀምሮ እንግዲህ የጤና ባለሙያዎች ጥያቄዎቻችን የማይመለሱ ከሆነ ሆስፒታሎችን ሙሉ በሙሉ ከአገልግሎት ሙሉ በሙሉ እንዲያቆሙ 100% አገልግሎት እንዳይሰጡ ማድረግ እንችላለን። ነገር ግን መንግስት ምላሽ ይስጠን እያሉ ነው። መንግስት መልስ ይሰጣል ብለን በተወሰነ ደረጃ ጠብቀን ነበር። እልህኛ በጣም በብሽሽቅ ፖለቲካ የሚያምን አመራሮች ኢትዮጵያን እየገዙ ባለበት በዚህ ሰዓት የኢትዮጵያ ሕዝብ ከዚህ ለመውጣት የሕክምና ባለሙያዎችን እውነተኛና ትክክለኛ ጥያቄ ወቅቱን ምናልባትም የዘገየ ከዛሬ 6 ዓመት በፊት ይህን ጥያቄ አንስተው መልስ ባለማግኘታቸው ያደረጉት አድማ እንደሆነ እና ምን ያክል ጨካኝ ስርዓት እንዳለ ለነዚህ ሐኪሞች ትክክለኛና የዘገየ ጥያቄ እንኳን አቅርብ የመለሰላቸው መልስ እነሱን በርቀት የተበላ መልስ በመመለሱ የእያንዳንዱ የሕክምና ባለሙያዎች ምክንያት የኢትዮጵያ ሕዝብ አጠቃላይ እንደተናቀ አውቆ ነግበኔ ነው በማለት ዛሬውኑ ከነሱ ጋር አድማውን አብሮ ተቀላቅሎ ማድረግ እንዳለበት ነው ማሳሰብ መፈልገው። መሳይ እንግዲህ ያው የኢትዮጵያ ጤና ባለሙያዎች ማህበር ቦርድ ያወጣው መግለጫ ሙሉ በሙሉ ወደ አድማውን ወደ ማድረግና በከፊል የነበረውን በማቆም ወደ ሙሉ የስራ ማቆም አድማን መሸጋገሩን በመወሰን ያው መግለጫውን እንዲሰራጭ አድርጓል። ሁሉም ይህንን ተከትሎ ተግባራዊ እንዲያደርግ ነው የታቀደው ወይም ደግሞ መልእክት የተላለፈው። የአብይ አህመድ አገዛዝ አሻፈረኝ ብሏል። የሐሰተኛ መረጃዎችን በማሰራጨት የተወሰኑ ሰዎች ጥያቄ ብቻ አድርጎ በማሳየት ለማድበስበስ የሚያደርገው እንቅስቃሴም እንደዚሁ ተጠናክሮ ቀጥሏል። አፈሳውም በየቦታው የጤና ማዕከላት የታጣቂዎች ቁጥር በስፋት የሚታይበት የሕክምና ባለሙያዎች እየተሳደዱ ከአንድ ቦታ ወደ አንድ ቦታ እየተሸጋገሩ ያሉበት በጣም አደገኛ ሁኔታ ውስጥ ነው ያሉት። እስቲ ይህንን ሁኔታ እንከታተላለን። በጣም ነው ማመሰግነው።